ሃይ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን እውነተኛ ራሳችሁን ትወዳላችሁ ወይስ አትወዱ? በደፈናው ማንንም ሰው ብንጠይቀው ይሄንን ጥያቄ ራሴን እወዳለሁ ነው የሚለው። ነገር ግን የስነ ልቦና ባለሙያዎች እነዚህን 10 ነገሮች የምታደርጉ ከሆነ ራሳችሁን አትወዱም ይላል። እስክሪብቶና ወረቀት አዘጋጁ። አንደኛውና የመጀመሪያው ማንም ሰው ይሄንን ንግግር ሳይናገር ነገር ግን ራስን ሸክም አድርጎ ማሰብ ወይም ደግሞ ሰዎችን እንደምንከብዳቸው መሰማት። ሁለተኛው ደግሞ ሰላም የሚያሳጣና መርዛማ የሆኑ ግንኙነቶች ላይ ለረጅም ጊዜ መቆየትና ለመውጣት መቸገር። ሶስተኛው ደግሞ ሰዎች በጣም ሲጨነቁልንና ኬር ሲያደርጉልን መፍራት ወይም መሸሽ። ይሄ ደግሞ ምንድነው በእንግሊዘኛው too good to be true የሚባለው ማለት ነው። አራተኛው ደግሞ በተደጋጋሚ ራስን መጨረሻ ማስቀመጥ። ይሄ ደግሞ ማለት ምንድነው ትንንሽ የሚባሉ ውሳኔዎችም ላይ ቢሆን ሰዎችን ማስቀደም። አምስተኛው ደግሞ ቤዚክ ለሆኑ ፍላጎቶቻችን ሰዎችን ይቅርታ መጠየቅ ወይም ደግሞ እያወራናቸው ከነበረ በጣም ይቅርታ መተኛት ፈልጌ ነበር ብሎ ሼም መያዝ ወይም መሳቀቅ ቤዚክ ለሆኑ ኒዳችን ማለት ነው። ለዚህ ደግሞ ምክንያቱ ብሎ ያስቀመጠው የስነ ልቦናው መጽሐፍ በተደጋጋሚ ሰዎችን ስናስቀድም ለራሳችን ቅድሚያ ስንሰጥ የጊልቲ ወይም የጸጸት ስሜት ስለሚሰማን ነው።